which one of the following line is parallel to 2x plus 4y is equal to 5 ይላል። መጀመሪያ ፓራላል ማለት ምን ማለት ነው? ሁለት ላይኖች ፓራላል ናቸው ሲባል ምን ማለት ነው? having the same slope ማለት ነው። the same slope ማለት ነው። the same slope ስለዚህ ምን ማለት ነው? ሁለት ላይኖች ፓራላል ናቸው ከተባለ አንድ አይነት ስሎፕ አላቸው ማለት ነው። ከዚህኛው ጋር the same slope ያለው የትኛው ነው? የመጀመሪያው በይሄኛው የተሰጠን ኢኩዌሽን ምንድነው? y is equal to mx plus b ፎርም ማስቀመጥ ይጠበቅብናል። ስለዚህ ማለት ኦኬ ስለዚህ አሁን ይሄኛው 2x plus 4y which is equal to 5 ይላል። ስለዚህ ሪአሬንጅ እናርግና በዚህኛው ፎርም መልክ እናስቀምጥ። ምን ይሆናል? አሁን ይሄ ወደዛ ተወስደው 4y ብቻውን ይቀራል። ይሄ ማለት ነው equals to minus 2x plus 5 ይሆናል over 4 እዚህ ጋር ላይ ያዳን over 4 ይመጣል። እቺ በዚህ ተቃለል ስንት ይመጣል? ኔጌቲቭ 1 over 2 x ይመጣል ፕላስ 5 over 4 መጣ ማለት ይሄኛው በዚህ ይጣፋል ማለት ነው። y which is equal to minus 1 over 2x plus 5 over 4 ነው። ስለዚህ ስሎፑ ማን ነው እዚህ ጋር? m which is equal to ኔጌቲቭ 1 over 2 ይመጣል ማለት ነው። በጣም ስለዚህ ከዚህ ጋር እኩል የሆነው ኢንተግራል ኦፍ 1 to 3x plus 1 over x square dx ይለናል። ይሄን ለየብቻ ማለት እንችላለን። ማለት the integral of 3x dx plus the integral of 1 over x square dx ብለን ይሄ 1 to 3 ማለት እንችላለን ማለት ነው። እሺ ያው ሩሉን እናውቀዋለን። እቺን አንድ ስቴፕ ወደ ሌላ ሰዳት ምን እናደርጋለን? ይሄ the integral of 3x dx plus ይችኛዋ ደግሞ the integral of x minus 2 ትሆናለች። ወደ ላይ ስቴት 1 to 3 እዚህ ጋር 1 to 3 ነው። integral of the integral of x the power of n dx ምንድነው የምንለው? ይሄ ማለት x the power of n plus 1 over n plus 1 ነው። እሷን መጠቀም ነው። ከዚህ በኋላ እቺ ዜሮ ለምሳሌ እዚህ ጋር አንድ ናለች፣ እዚህ ጋር ደግሞ ማይነስ 3 ያለች ምን ይሆናል? አሁን ይሄ 3x 1 plus 1 over 1 plus 1 ነው። ከዲፋይን ኢንተግራል ቫልዩ ከ1 እስከ 3 ድረስ ፕላስ ይሄኛው ምን ይሆናል ደግሞ x the power of minus 2 plus 1 ነው ኦቨር minus 2 plus 1 ይመጣል። ከ1 እስከ 3 ማለት በጣም አሪፍ። ምን መጣው ነው? ይሄኛው ኦቨር ከታች ያለው 2 ይመጣል። 3 over 2 x square መጣ 1 plus 1 ማለት ነው። ከ1 እስከ 3